በወላጆቻችሁም በሁለቱ ወላጆቻችሁ በእናታችሁና በአባታችሁ ላይ ኢህሳን እንድትውሉ አላህ አዟል። ሱብሃንአላህ ከሷሊሖች አባቶች ወላጆቻቸውን በጣም ከማክበራቸው እጅግ ከመንከባከባቸው የተነሳ ከእናታቸው ጋር ምግብ የማይበሉ ሷሊሕ ነበሩ ይባላል። ምን ነው ያ ሼኽ ለምንድነው ምግብ የማይበሉት ከሷ ጋር ሲባሉ ምንድን ነበር ያሉት? ወላሂ ምናልባት አንዲት ምግብ ጎርሳ የሚቀጥለውን ጉርሻ እችን ምግብ ላነሳት ብላ አስባ ያለ እኔ ሄጄ አንስቼው ቀልቧ እንዳይነካ ስለምፈራ ከሷ ጋር በልቻ አላቅም ይላሉ። ሱብሃንአላህ ፎቅና ምድር ሆኖ ቤቱ እናትየዋ ከታች ካለች ፎቁ ላይ ወጣው የማይሄዱ ሰዎች አሉ። አጂብ ኢህቲራም የእናትን ውለታ ማንም ሊመልሰው የሚችል አይደለም። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ከሁሉም ሰዎች የበለጠ ማን ነው በኔ ሐቅ ያለብኝ ብሎ ሰሐቢው ሲጠይቃቸው ምንድነው ያሉት? ረሱላህ ሰለላሁ ዐለይሂ ወሰለም ኡመክ እናት፣ ለቀጥሎስ እናት፣ ቀጥሎስ እናት፣ ቀጥሎስ አባት፣ አራተኛ ደረጃ ላይ ነው አባትን ያመጡት ነብዩ ሰለላሁ ዐለይሂ ወሰለም። አንድ ኪታብ ላይ እናት ምን ያክል ለልጇ አዛኝ እንደሆነች የሚገልጽ አንድ ታሪክ ያነሳል። በድሮ ጊዜ ነው ይባላል። አንድ በጣም አምባገነን ንጉስ ነበረ። ይህ ንጉስ በዙሪያው ያሉትን ሚኒስቴሮች ውስጥ አንድ ሰው ነበር። አንተ አለው ከናንተ ውስጥ እናቱን ገሎ لا حول ولا قوة إلا بالله እናቱን ገሎ ልቧን ይዞ የሚመጣልኝ ጨካኝ የሆነ ሰው ፈልጋለሁ። ጭከና የሚያስፈልገው ንግስና ስለሆነ ማለት ነው። ይህንን ያደረገ ሰው ይህንን አይነት ትልቅ ግዛት ሰጠዋለሁ ይላል። አንድ ሙጅሪም ሰው፣ አንድ በጣም መናጢ ሰው ሮጦ ሄዶ እናቱን ይገላል።